በዛሬ ቪዲዮአችን ባለፉት 10 ዓመታት ውስጥ የተከሰቱ አስገራሚ የተፈጥሮ ክስተቶችን እንመለከታለን። እነዚህ ክስተቶች በካሜራ ብቻ ተቀርጸው የተቀመጡ ሲሆን ዛሬ በሚያስገርም ሁኔታ በቪዲዮ እንመለከታቸዋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህ ሰውዬ አገር ሰላም ብሎ በመንገድ ላይ በመኪናው እየሄደ እያለ የተፈጠረውን የመብረቅ አደጋ ተመልከቱ። በዚህ የበረዶ ግግር ቦታ ላይ ለዚህ ሰውዬ የመጣበት አስፈሪ ወጀብ ነበር። በምሽት ሀገር ሰላም ብሎ በመስኮቱ በኩል ወደ ውጪ የቃኘ የነበረው ሰውዬ በድንገት በፊት ለፊቱ የተከሰተውን መብረቅ ተመልከቱ። ይህ ተንቀሳቃሽ ቪዲዮ ደግሞ የሚያሳየው በ2017 በግሪንላንድ ደሴት ላይ የተከሰተውን ሱናሚ ነው። በፈረንጆቹ 2020 ደግሞ በዚህ ካሜራ ላይ የተቀረጸው በአየርላንድ የተከሰተውን ከባድ የሆነ የመሬት መንቀጥቀጥ ነበር። በ2016 በአርጀንቲና በሃይኪንግ ላይ የነበሩት እነዚህ ቱሪስቶች ሊያጋጥማቸው የነበረውን የመሬት መናድ ተመልከቱ። ይህ ግለሰብ አስፓልት ላይ ባቆማት መኪና ውስጥ እቃዎችን በማስተካከል ላይ ሳለ በድንገት ከቦታው ባይነሳ ኖሮ ሊያጋጥመው የሚችለው ነገር በጣም አሳሳቢ ነበር። በ2018 ከቤቶቹ ጀርባ በነበሩት ተራሮች የተነሳው የመሬት መናድ ያስከተለውን የከተማ ብልሽት ተመልከቱ። በ2019 በካሊፎርኒያ በዲሴምበር ወር ላይ እንደዚህ አይነት አስደንጋጭ የሆነ መብረቅ ተከስቶ ነበር። ይህ ደግሞ በተመሳሳይ በ2019 በቻይና በአንድ ስፍራ የተከሰተው የመሬት መንሸራተት ነበር። በፈረንጆቹ ወደ 2015 ስንመለስ በሎስ አንጀለስ አስፈሪ የተባለ የአውሎ ንፋስ ክስተት ሲከሰት በስልክ ተቀርጾ የተቀመጠ አጋጣሚ ነበር። ይህ ቪዲዮ ደግሞ ከፊልም ላይ የተወሰደ ወይንም በኤአይ የተሰራ አይደለም። በአንድ ወቅት በካሊፎርኒያ የተከሰተ የሰደድ እሳት በአንድ ሰው ስልክ ተቀርጾ የተቀመጠ ቪዲዮ ነው። ብዙ አይነት ቮልካኖ ኢረፕሽን አይታችሁ ሊሆን ይችላል። ይህ ግን በ2018 የተከሰተው ለዚህ መኪና ባለቤት በጣም አሳዛኝ ጊዜ ነበርና ብዙዎችን በጣም ያስደነገጠ የቮልካኖ ኢረፕሽን አይነት ነበር። በፈረንጆቹ በ2021 በጃፓን እኚህ ሰዎች ተራራን በመውጣት ላይ ሳሉ የተከሰተ የመሬት መንቀጥቀጥ ብዙዎችን በጣም አስገርሞ ነበር። ይህ ቪዲዮ በ2015 በትልቅ መርከብ እየተጓዙ ያለ ያጋጠማቸው አስፈሪ ወጀብ ነበር። በሰዓቱ ብዙዎችን አስደንግጦ ነበር። በሰርጋችሁ ቀን ምንም ባላሰባችሁበት መንገድ እንደዚህ አይነት የመሬት መንቀጥቀጥ አያጋጥማችሁ ነው የሚባለው። በ2018 በዓለም ታሪክ እጅግ ትልቁ አውሎ ነፋስ የተከሰተበት ቪዲዮ ይህ ነበር። በዚህ ካሜራ የተቀረጸው ቪዲዮ ደግሞ በሜዳ ውስጥ ያለው የማብራት ፖል ወደ መሬት ተነዶ ሲገባ የነበረውን ክስተት ነበር። ይህ ሰው ደግሞ መሬት መንቀጥቀጥ በሚከሰትበት ወቅት በመዋኛ ገንዳ ውስጥ ሲዝናና ነበር።
ይህ ተንቀሳቃሽ ቪዲዮ ደግሞ በ2022 የተቀረጸ ሲሆን በሰማይ ላይ ታየውን አንድ ትልቅ ተወርዋሪ ኮከብ ነበር።